ከ50 በመቶ በላይ የሚሆኑ ሰዎች በህይወታቸው አንድ ጊዜ በኪንታሮት ሊያዙ እንደሚችሉ ያውቃሉ? ሰላም ጤና ይስጥልኝ፣ ዶክተር ሳላምላክ ነኝ። በዛሬው ቪዲዮ የፊንጢጣ ኪንታሮት ምንነት፣ ምክንያቶችና ቀላል የቤት ውስጥ መፍትሄዎችን አጠር አድርገን እናያለን። ቪዲዮ ለብዙዎቹ እንዲደርስ ላይክ እና ሰብስክራይብ በማድረግ ቀና ትብብራችሁን አሳዩ። የፊንጢጣ ኪንታሮት የሚከሰተው በፊንጢጣ ዙሪያ ባሉት የደም ስሮች ላይ ጫና ወይም ግፊት በመፈጠሩ ምክንያት እብጠት ሲከሰት ነው። ሁለት አይነት የፊንጢጣ ኪንታሮት አይነቶች አሉ። የመጀመሪያው የውስጥ ኪንታሮት ሲባል፣ ሁለተኛው ደግሞ የውጭ ኪንታሮት ይባላል። የውጭ ኪንታሮት የሚባለው በውጭኛው የፊንጢጣ ክፍል የሚፈጠር ሲሆን ከፍተኛ የህመም ስሜት፣ እብጠት፣ ማሳከክና መድማት ዋና ምልክቶቹ ናቸው። የውስጥ ኪንታሮት የሚባለው ደግሞ በውስጠኛው የፊንጢጣ ክፍል የሚፈጠር እብጠት ሲሆን አብዛኛውን ጊዜ የህመም ስሜት አይኖረውም። ምልክቶቹ መድማት፣ እብጠትና ማሳከክ ናቸው። የኪንታሮት በሽታ ሊያመጡ የሚችሉ ነገሮች ምንድናቸው የሚለውን ስናይ፣ አንደኛ ለረጅም ሰዓት ሽንት ቤት ውስጥ መቀመጥ። ብዙ ሰዎች ሳያውቁት ሽንት ቤት ውስጥ ለረጅም ሰዓት ስልክ የተጠቀሙ ይቆያሉ። ይህም በደም ስሮች ላይ ጫናን ያሳድራል። ሁለተኛ የሆድ ድርቀት። ለረጅም ጊዜ የቆየ የሆድ ድርቀት ከመጠን በላይ ግፊት በመጨመር በፊንጢጣ ዙሪያ ያሉ የደም ስሮች ላይ ከፍተኛ ጫና በመፍጠር እንዲያብጡ ሊያደርጋቸው ይችላል። ሶስተኛ ውፍረት። ውፍረት በፊንጢጣ ዙሪያ ባሉ የደም ስሮች ላይ የማያቋርጥ ግፊት በማድረጉ ምክንያት ኪንታሮት እንዲፈጠር ያደርጋል። አራተኛ ረጅም ሰዓት ማማጥ። ይህ በጣም የተለመደ ምክንያት ሲሆን ብዙ ጊዜ የሆድ ድርቀት ባለባቸው ሰዎች ላይ፣ በተለይ ደግሞ ለረጅም ጊዜ የቆየ የሆድ ድርቀት ባለባቸው ሰዎች ላይ ይከሰታል። አምስተኛ ዝቅተኛ ፋይበር ያላቸው ምግቦችን ማዘውተር። የፋይበር መጠናቸው አነስተኛ የሆኑ ምግቦችን ለምሳሌ ፋስት ፉድ፣ ኬኮች፣ ስጋና የተጠበሱ ምግቦችን ማዘውተር ለኪንታሮት በሽታ ያጋልጣል። ስድስተኛ በቂ ውሃ አለመጠጣት። መፍትሄዎቹም እንደየኪንታሮት አይነትና እብጠት ደረጃዎች ይለያያል። ለምሳሌ የውስጥ ኪንታሮት 4 ደረጃዎች አሉት። ደረጃ 1 የሚባለው በፊንጢጣ ያለው እብጠት የማይታይ ወይም ደግሞ በውስጠኛው የፊንጢጣ ክፍል ብቻ ካለ ደረጃ 1 ይባላል። ደረጃ 2 ደግሞ እብጠቱ በፊንጢጣ በኩል ሊወጣ የሚችል ሲሆን በራሱ ይመለሳል። ደረጃ 3 የሚባለው እብጠቱ ይወጣል፣ ነገር ግን በራሱ ጊዜ አይመለስም። እብጠቱ በመግፋት መመለስ ግን ይችላል። ሙሉ በሙሉ የማይመለስ እብጠት ሲሆን ደግሞ ደረጃ 4 ይባላል። ደረጃ 3 እና ደረጃ 4 የኪንታሮት እብጠቶች ቀዶ ሕክምና ያስፈልጋቸዋል። ደረጃ 1 እና ደረጃ 2 የኪንታሮት እብጠቶች ግን በቀላሉ ያለ ቀዶ ሕክምና መታከም ይችላሉ። ከነዚህም መፍትሄዎች መካከል አንደኛ ለብ ባለ ውሃ መዘፍዘፍ። ሲትዝባዝ ተብሎ የሚታወቀው ለብ ባለ ውሃ ከ10 እስከ 15 ደቂቃ በቀን ከ2 እስከ 3 ጊዜ በመዘፍዘፍ በፊንጢጣ ዙሪያ ያለውን የደም ዝውውር እንዲጨምር በማድረግና እዛ አካባቢ ያሉ ጡንቻዎችን በማፍታታት በደም ስሮች ዙሪያ ያለውን ግፊትና ህመም ይቀንሳል። ሌላው ደግሞ እብጠትንና ብግነትን ስለሚቀንስ ከህመሙ ለማገገም ያስችላል። ሁለተኛ ፋይበር ያላቸውን ምግቦች መመገብ። የፋይበር መጠናቸው ከፍተኛ የሆኑ ምግቦችን ለምሳሌ ጎመን፣ ሰላጣ፣ ብሮኮሊ፣ አፕል፣ ሙዝ፣ ብርቱካን፣ ቺያሲድና ባቄላ አይነት ምግቦችን ማዘውተር ሰገራን በማለስለስ ከመጠን ያለፈ ማማጥን ይቀንሳል። ሶስተኛ በቂ ውሃ መጠጣት። ቀላሉና በጣም አስፈላጊ ከሆኑት መፍትሄዎች መካከል አንዱ በቂ ውሃ መጠጣት ነው። በቀን ከ2 እስከ 3 ሊትር ውሃ መጠጣት የሆድ ድርቀትን በመቀነስ ህመሙን ለማስታገስና ለመከላከል ያስችላል። አራተኛ ለረጅም ሰዓት ሽንት ቤት ውስጥ አለመቀመጥ። ለረጅም ሰዓት ሽንት ቤት ውስጥ መቀመጥ በፊንጢጣ ዙሪያ ባሉት የደም ስሮች ላይ ግፊት ስለሚጨምር ለኪንታሮት በሽታ ያጋልጣል። ሽንት ቤት ውስጥ ከ5 ደቂቃ በላይ አለመቆየት ይመከራል። አምስተኛ ስፖርት መስራት። መደበኛ እንቅስቃሴ ማድረግ የአንጀት እንቅስቃሴን ወይም ፔሪስታልሲስ እንዲኖር ስለሚረዳ የሆድ ድርቀት እንዳይኖር ያደርጋል። ከዚህ በተጨማሪ ስፖርት መስራት አጠቃላይ የደም ዝውውርን በማሻሻልና ጤናማ የሰውነት ክብደት እንዲኖር ስለሚያደርግ በሽታውን ለማከምና ለመከላከል ያስችላል። ስድስተኛ መድኃኒቶችና ክሬሞች። በሐኪም የሚታዘዙ ህመሙን የሚያስታግሱ ክሬሞች፣ ጸረ ብግነት መድኃኒቶችና ሰገራ የሚያለሰልሱ መድኃኒቶች ህመሙን ለመቀነስ የሚያስችሉና እየባሰ እንዳይሄድ የሚያደርጉ ናቸው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮው ይጠቅማል ብለው ካሰቡ ላይክ እና ሼር ማድረግዎን አይርሱ። አዲስ ከሆኑ ቀላልና ጠቃሚ የጤና ምክሮች እንዲደርሱ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ።